ኢናሊላህ ጋይስ ለምንድነው ጂኒዎች ሴቶችን ብቻ የሚይዟቸው? ይሄንን ቪዲዮ ላይቭ ስትሪም ለሚያደርጉ ሴቶች ላኩላቸው። አንድ ይሄንን ቪዲዮ ተመልከቱ። እንዳያችሁት ነው እሷ ከተቀመጠችበት ክላስ በር ላይ አንድ ጥቁር ነገር ገብቶ ሲወጣ ይታያል። ለምንድነው እንደዚህ አይነት ነገሮች የሚፈጠሩ? አንድ ሴት ላይቭ ስትሪም በምታደርግበት ሰዓት በሺህ የሚቆጠሩ ሰዎች ያዩዋታል። ከዛ መካከል ደግሞ ጂኒዎች ሊኖሩ ይችላሉ። ባለፈው እንደነገርኳችሁ ጂኒዎች ቲክቶክ ይጠቀማሉ። እንግዲህ ጂኒዎች የእሷን ላይቭ ስትሪም ይከታተላሉ። በዛ ሰዓት ፍቅር ይዛቸዋል ማለት ነው። ከዛ በኋላ አንድ ቀን ቤቷ ሰተት ብሎ ይመጣላታል ማለት ነው። እንግዲህ ሴት ሆናችሁ ላይቭ ስትሪም የምታደርጉ ሰዎች ይህንን ነገር ወቁ ብዬ ነው። ከጂኒዎች ጋር አብራችሁ መኖር የምትፈልጉ ከሆነ ይሄንን ነገር አድርጉ፣ ሼር አድርጉላችሁ። ሙሉ ቪዲዮ የምትፈልጉ ከሆነ ውስጥ የገባችሁ መጀመሪያ ላይ ፒን ያደረኩትን ቪዲዮ ተመልከቱ። ቢግ ትራቭል ኤጀንት ከረመዳን 15 ከ29